ቲክቶክ ላይ ተተክለን ስክሮል እናረጋለን። አንድ ነገር ላይ መቆየት አንፈልግም። 3 ደቂቃ መታገስ አንፈልግም። 1 ደቂቃ መታገስ አንፈልግም። ለምን እንሰለቻለን? አማራጮች አቅርቦልን ምን ቆይባቸውን ቦታዎች ያውቃል። ፕላትፎርሙ ራሱ አልጎሪዝሙ ምን ቆይባቸው ሙሉ ቪዲዮ አይተን ስንጨርስ ተመሳሳይ ቪዲዮ ያቀርብልናል። ያውቀናል። በነገራችን ስልቹ እንድንሆን አድርጎ ሰው መጽሐፍ ይጀምራል። ብዙ ሰው መጽሐፉን አይጨርሰውም፣ ይተኛበታል። በጣም ብዙ ጀምረን የተውናቸው ነገሮች አሉ። ጀምረን የተውናቸው ጸሎቶች አሉ። የማታ ጸሎት እንጀምራለን በስሜት ከዛስ በማግስቱ አይ ደከመኝ ለዚሁ ልተኛና ነገ ቀጥላለሁ። ከዛስ ሲቀጥል የማታ ጸሎት ድራሹ ጠፋ። ጧት ላይ የጀመርናቸውን ጸሎቶች እናቋርጣለን። ለምን እንሰለቻለን? ስልቾች ነው። መጽናት፣ በተተከልንበት ቦታ መቆም፣ ባለንበት ቦታ መቆም፣ በማህበራችን መጽናት፣ በጉባኤ መጽናት፣ በወንጌል መጽናት፣ የእግዚአብሔርን ቃል በመስማት መጽናት ያስፈልጋል። በእውነት እንዲህ አይነት ነገሮች አሁን እየጠፉ አቋም እየተቀያየረ፣ ለዚህ ነው በጣም ብዙ ሰዎችን ስንመለከት አሁን አቋማቸው ይቀያየራል። የተናገሩትን አይደግሙትም፣ የሚኖሩትን ህይወት ይተውታል። ሌላ ውሳኔ ይወስናሉ፣ ወደ ሌላ አማራጭ ወደሚመስላቸው ነገሮች ይሄዳሉ። ስለዚህ በእምነት ላይ መጽናት መጨመር አለበት። ለዚህ ነው በጣም ብዙ አሁን የሃይማኖት ለውጦችን ትመለከታላችሁ። አሁን ብዙ ሰው የሚመስለው ከኦርቶዶክስ ሃይማኖት ወደ ሌላ እየፈለሰ ነው ብሎ ነው የሚያስበው ሰው። በእርግጥ ስታቲስቲክስ መስራት ሊፈልግ ይችላል፣ መረጃ መስራት ሊፈልግ ይችላል። ቁም ነገሩ ግን ፋይናሊ እሺ ከኦርቶዶክስ አንድ ሰው ወጣ፣ ሌላ እምነት ሆነ። ከዛ ምንድነው የሚሆነው ነው? አጥኑት እስኪ እሱ ምንድነው የሚሆነው ነው? እዛ ሄዶ ምን እያደረገ ነው? ምን እየሰራ ነው? ውስጡን ብታጠኑት ሃይማኖት ያለው ይመስላችኋል? አምኖበት ይመስላችኋል? እዚያ ራሱ ለምን እንደሚሄድ ታውቃላችሁ? በማህበረሰቡ ዘንድ እምነት የለውም ሃይማኖት የለውም እንዳይባል ባህሉን ጭምር ለመጠበቅ እዚያ ሄዶ እያስመሰለ ይኖራል። ለምን? ቁርሱን በልቶ በፈለገው ሰዓት ነው የሚሄደው። በፈለገው ሰዓት የፈለገውን ለብሶ። እዚህ ስትመጡ እንድትለብሷቸው የምትታዘዟቸው ልብሶች አሉ። አጭር ቀሚስ መልበስ አይቻልም፣ ሱሪ መልበስ አይቻልም፣ ጸጉር ማሳየት አይቻልም። እንደዚህ ትባላላችሁ። ይሄን ህግ ትጠብቃላችሁ። ሌላ ቦታ ስትሄዱስ ይሄ ነፃነት አለ። ምንም ህግ የለም። ስለዚህ ሰው መጨረሻ ላይ ኤቲስት ከመሆኑ በፊት አስቀድሞ ይለማመዳል ዋዜማው። ስለዚህ ብዙ ሰው ወዴት ነው የሚሄደው? የመጨረሻው የዓለም ግብ ራሱ ምንድነው? ሃይማኖት አልባ ማድረግ ነው። ሰውን ሃይማኖተኛ የማድረግ ፍላጎት የላትም ዓለም። ፖለቲከኞች ህዝብ ሃይማኖተኛ እንዲሆን አይፈልጉም፣ ከሃይማኖት እንዲወጣ ይፈልጋሉ። ለምን? እንደፈለጉ እንዲያዙት። ስለዚህ እኔና እናንተ መጽናትን መለማመድ መቻል አለ። ልጆቻችን እንዲጸኑ ማሳየት መቻል፣ አራያ መቻል፣ መሆን መቻል፣ ምሳሌ መሆን መቻል ያስፈልጋል። በእምነት ላይ እነዚህ መጨመር አለባቸው። አንደኛ በጎነት፣ ሁለተኛ ዕውቀት፣ ሶስተኛ ራስን መግዛት፣ አራተኛ